ሌላኛው ጥያቄ ደግሞ ወደ ኤፌሶን ሰዎች ላይ ያለ ምዕራፍ 6 ላይ ያለ ማለት ነው የተጠየቀው ምንድን ነው? እናንተ አባቶች ሆይ ልጆቻችሁ በጌታ ምክር በተግሣጽ አሳድጓቸው እንጂ አታስቆጧቸው ይላል። እንዴት ነው አባቶች እናቶች የምናስቆጣቸው ልጆቻችንስ? እኛስ ራሳችንን እንዴት ነው እንዳናስቆጣቸው ልጆቻችንን ራሳችንን እንዴት ነው መገደብ ያለብን? አሁንም ዞሮ ዞሮ መጽሐፈ ምሳሌ ላይ እንድንሄድ ነው የሚያደርገን። መጽሐፈ ምሳሌ ነው እንድንሄድ የሚያደርገን። ለምን መጽሐፍ ቅዱስ ላይ ሲናገር ልጄ ሆይ ልጄ ሆይ ልጄ ሆይ እያለ ነው የሚናገረን እና ያንን ቃል ስናነበው አንድ ነገር አለ። አባት እዛ ጋር ልጄ ሆይ አባትና የእናትህን ሕግና ጥበብ አትርሳ፣ ጥበብን ተከተል፣ ቃሌን አድምጥ፣ ወደ ልብህ ተመለስ እያለ ሲሄድ እኮ የሚነግረን እስካሁን ድረስ ያነበብነው ምክር ነው። በነገራችን ምክር ነው። ስለዚህ ስንመክር ቅድም እኮ ብያችኋለሁ፣ ስንበላ እንዴት መብላት እንዳለብን፣ ጸሎት ጸልየን መብላት እንዳለብን፣ ስንጨርስ ማመስገን እንዳለብን፣ ከእንደገና ደግሞ ልጆቻችንን ሲያጠፉ ስንቆጣ ቁጭ አድርገን መቆጣት ያለብን እንደ እግዚአብሔር ቃል ነው። ምክንያቱም የእግዚአብሔር ስጦታ ናቸው። ሁሉ በፍቅር ይሁን ነው የሚለው መጽሐፍ ቅዱስ። ሁሉ በፍቅር ይሁን። የሐዋርያው ቅዱስ ጳውሎስ ላይ ሲናገር እኮ ምንድን ነው የሚለው? ተራራን ባፈልስ፣ ሽባ ብተረትር፣ እውር ባበራ፣ ለምጽ ባነጻ፣ ምን ከሌለኝ ከንቱ ነው የሚለው ፍቅር። አያችሁ፣ ፍቅር ደግሞ ሁሉን ያሸንፋል። ስለዚህ ስንመክራቸው እኚህን ልጆች ስናስተምራቸው ስንገስጻቸው እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል የምንመክረው እንዴት ነው ብንባል መጽሐፈ ምሳሌ ላይ ከምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስና 6 ድረስ ያሉ ተግሳጾች ሁሉ እኔና እናንተ ልጆቻችንን እንድንገስጽ የተጻፉልን ናቸው። የአባትና የእናትን ትእዛዝና ሕግ አትርሳ ከተባለ እናንተ ልጆቻችሁ ያስቀመጣችሁት የቤተሰባችሁ ሕግ ምንድን ነው? ቤተሰባችሁ ልጆቻችሁን ለማሳደግ እናት አባት ሆናችሁ ያወጣችሁት ሕግ ምንድን ነው? አንድ እግዚአብሔርን ቃል እንዳይረሱ አደርጋችኋል። እግዚአብሔርን ማምለክ አስተምራችኋል። ለእግዚአብሔር በንስሐ መንበርከክ አስተምራችኋል። ለእግዚአብሔር እናትና አባትን አክብር የሚለውን ዘቴን ኮማንድመንት ላይ 10ቱ ትእዛዛት ላይ ያለውን እናት አባትን አክብር የሚለውን ሕግ አስቀምጣችኋል። አባት እናትን፣ እናት ለአባትን ማክበርን አስለምዳችኋል። አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ በዝሙት አትውደቅ የሚሉትን ነገሮች አስተምራችኋል። መገሰጽ ያለብን በዚህ ነው። ከዛ ውጪ አንተ እንደዚህ ሆንክ አትደግ፣ አያሳድግ፣ እንዲሁን ይሄ ሲጀመር እኔና እናንተ መብታችን አይደለም። አትደግ የምንለው ልጆች የማን ስጦታ ናቸው ብለናል? የእግዚአብሔር። ስለዚህ አትደግ የምንለው የማንን ስጦታ ነው? በአጭር ያስቀር የምንለው የማንን ስጦታ ነው? የምንጠላው፣ የምንሰድበው፣ የምንመታው የማንን ስጦታ ነው? ቅድም እኮ ብያችኋለሁ፣ ስጦታ በክብር ነው የሚቀመጠው። ስለዚህ ልጆቻችንን በክብር ልንይዝ ይገባል። ስንገስጽ መጽሐፈ ምሳሌ ላይ እንዳለው ልጅ ሆይ የኔ የእናትና የአባትህን ሕግ አትርሳ። የኔና የአባትህ ሕግ ደግሞ እግዚአብሔርን መፍራት፣ እግዚአብሔርን ማገልገል፣ ለእናት ለአባት መታዘዝ፣ ትሁት መሆን፣ በቀና ጎዳና መጓዝ፣ ከኃጢአተኞች መራቅ፣ ከክፉ ነገሮች መራቅ። ክፉ ነገሮች ደግሞ ዝሙት፣ ስካር፣ ሴሰኝነት፣ ዝሙተኝነት፣ እነዚህ ናቸው። ልጅ እነዚህ ነገሮች ብትተው ጎዳና ያማረ፣ ቀና፣ መልካም አስተሳሰብን መልካም የምትሰራው ይባረክልሃል። እንደዚህ አድርግ፣ እግዚአብሔር ይባርካል። እግዚአብሔር ደግሞ ይሄ ነው እያለ እየገለጸ ልንገስጻቸው ይገባል እንጂ ልጆች ሲሰደቡ፣ ሲንቋሸሹ፣ ሲረገሙ ይናገራሉ። እንዲህ አትበኝ፣ እኔን እንደዚህ ስንመታቸው እኔን አትምጪ። አያችሁ፣ ማስቆጣት ማለት ያ ነው። ስለዚህ እግዚአብሔር አምላክ ሳይወድ በግዱ እነዚህ ልጆች በሚናገሩት ነገር ሁሉ ምን ይሆናል ማለት ነው? ኃጢአት ውስጥ ይገባሉ ማለት ነው። ስለዚህ ይሄንን ነገር ማድረግ የለብንም። ይሄንን ነገር በጭራሽ ማድረግ የለብንም ማለት ነው እና ስንገስጽ፣ ስንቆጣ፣ ስናደርግ ሁሉ በእግዚአብሔር ቃል ሊሆን ይገባል ማለት ነው እና ይህንን ለማለት ነው። አታስቆጧቸው ሲለን ምንድን ነው? የሚያሳዝናቸው
ልጆቻቸውን ወደ ኃጢአትና እኛ ስንናገር እነሱ ለእኛ መልስ ሲመልሱ እግዚአብሔር ያዝናል። በነገራችን ልጆች ለእናት ለአባት መልስ ስንሰጥ ያዝናል፣ ልጆች ላይ ያዝናል። ልጆች ላይ ሲያዝን ደግሞ የሚቀጣውን ቅጣት ቅድም አይተናል። ስለዚህ አታስቆጧቸው የሚለን እናንተንም ልጆችንም እንዳላጣ ስጦታዎችንም እንዳላጣ በሚል ነው እና በዚህ ነው ይህንን ማድረግ ያለ። በዚሁ አያይዤ ዲያቆን እንደው ስለ ግርፋት መጽሐፍ ቅዱስ ምን ይለናል? ልጆችን ስለ መግረፍ ግርፋቶቻችን በጣም ከባድ አይደል? እኛም ሰው ያለው እና እስቲ ምን ይላል? በሱ እንድንገርፍ ይፈቅዳል እንዴ? በነገራችን ላይ ቅድም ያልኩሽ ኃያሉ አሜሪካ የምትባለው ሕግ አወጣች ያልኩሽ ከዚህ አንጻር ነው። መጽሐፍ ቅዱስ ልጆችን እንድንገርፍ አይፈቅድም። በየትኛውም አይነት አርጩሜም በሉት ዱላም በሉት አይፈቅድም። ያው ኦልሞስት እኛ ኢትዮጵያውያን ሁላችንም ጊዜ ኩርኩም እርግጫና ዱላን ሳንቀምስ ያደግን ሰዎች የለንም። አብሶ ደግሞ በገጠሪቱ ክርስቲያን ያደግን ወይም በገጠሪቱ አካባቢ ያደግን ሰዎች የቆዳዋን ግርፋት ጉማሬ የምንላትን እሷን ያልቀመሰ ሰው የለም። ብዙ እና እንደ አጋጣሚ ሆኖ አያቴ ጸጥ አድርጌ የምትባለው አለች እና እሷ ዱላ የገረፈችው ልጅ በቃ 1 ወር በጀት ይዘጋል። የ1 ወር በጀቱን ይዘጋል። በቃ ምንም ነገር አይናገርም ማለት አንደበቱ ዲዳ እስኪሆን ድረስ አንድ ጊዜ ህመሙ ማለት ነው። እና ገና ለማጥፋት ሲያስብ የሚገርማችሁ ነገር መልካም ነው ብላ ቤተክርስቲያን ግረፉ ብላ አታስተምርም። ግን እንደ ባህልና ሃይማኖት የሆነ ቦታ የተንሰላሰለ ነገር አላቸውና እንደ ባህል ስንሄድ አንዳንድ ቦታ ጥሩ፣ አንዳንድ ቦታ መጽሐፍ ቅዱስ አይፈቅድም አይቃወምም። መጽሐፍ ቅዱስ አይፈቅድም አይቃወምም። ግረፉም አይልም አትግረፉም የሚል ቃል የለም ለዚህ ማለት ነው። ነገር ግን ይሄ ማስተካከያ መንገድ ስለሆነ ማስተካከያ ልጆችን ማረሚያ ወይም ማስተካከያ መንገድ ስለሆነ ለምን እግዚአብሔር ልጆቹን በምን አይነት ወይ መቅጣት እንዳለበት ያውቃል። መጽሐፈ ምሳሌ ላይ ሲናገር አባት የሚወደውን ልጁን ይቀጣል። ቅድም ግን ቅጣቱ ምንድነው በሚባል ሰዓት እግዚአብሔር ብዙ አይነት አቀጣጦችን በመጽሐፍ ቅዱስ ሲቀጣ አይተናል። ግን እየቀጣ ነው አሁን እኛ ልጆች በምንላቸው ኤጅ ላይ ያሉትን አይደለም፣ በሚያስተውሉ ማገናዘብ በሚችሉት ላይ ናቸው። ስለዚህ አንድ ነገር አለ። እግዚአብሔር ልጆችን በመደብደባችን ውስጥ ልጆችን አካላቸውን በመጉዳት ውስጥ ዱላ በመጠቀማችን ውስጥ እግዚአብሔር በልጆች ላይ ቸርነቱንም ክብሩንም አይገልጥም። ይበልጡኑ ከልጆቻችን ላይ ማግኘት ያለብንን በረከት እንዳናገኝ ከፊታችን ወይ ይነጥቃቸዋል ወይ በሞት ይወስዳቸዋል ወይ እንዳይሆኑ አድርገው ከነሱ ማግኘት ያለብንን በረከት እንዳናገኝ ይከለክለናል። በዚህ እነዚህ የሚሆኑት ነገር ምንድነው? እግዚአብሔር በልጅ ሲቀጣ ነው። አባቶች እንዲያውም አንዳንድ ጊዜ ሲረግሙ ሲያምታችሁ ታውቃላችሁ። በልጅህ ይኸው ብሎ ሲመሩ ወልደህ ጥላሰው ይላል። በልጅ የሚባለው ለምንድን ነው? የማልመታ የማልቀጣ ምንም ማለልህ እግዚአብሔር አምላኬን ፈርቼ ነው እንጂ አንተ የጨዋ እንደ ጨው ማምጣት ስለምታልቅ አይደለም። ለማንኛውም በልጅ እንዲመስቃየት ምን እንደሆነ ወልደህ ያው ይላል እና ይህ ማለት ምን ማለት ነው? እግዚአብሔር ፊት ልጆችን ስናሳድግ በእግዚአብሔር ቃል ነው። ቅድም ብያችኋለሁ። ፍቅር ከባድ ጅራፍ ነው። ፍቅር ከባድ ጅራፍ። ለምሳሌ መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ሲሰቀል ሲገረፍ አክሊለ ሦክ በጭንቅላቱ ላይ እሾህ ሲገባ የእሾህ አክሊል ሲያደርጉለት ልብሱ ሲገፈር ሲሰቀል ሲገረፍ ሲሞት በመቃብር ውስጥ ተቀብሮ ሲነሳ ማንም ያገዘው የለም። ግን አሁን ኢየሱስ ክርስቶስን ለምን ታመልካላችሁ ብትባሉ ፍቅሩ አሸንፎን ነው መልሳቸው። ከዛ ውጪ ክርስቶስ መሳሪያ ደቅኖበት ዱላ ይዞ ሰራዊቱን ሰብስቦ አስገድዶ ኑ አምልኩኝ አላለም። ፍቅሩ ነው ያስገደደ። ፍቅሩ ስላስገደደ ነው። ስለዚህ ሁላችንም ልጆቻችንን ልንቀጣ የሚያስፈልገን ምንድነው?
የእግዚአብሔርን ፍቅር እየነገርናቸው ሊሆን ይገባል። የእግዚአብሔር ፍቅር በትር ነው፣ ይቀጣል። የእግዚአብሔር ቃል በትር ነው፣ ይቀጣል። ጥያቄ ምንም የለውም። በልጆች እንጠየቃለን። ከባድ ፍርድ ነው የሚገጥመን። በነገራችን በጣም እጅግ በጣም ከባድ ፍርድ። ለምን? ቅድም ነግሬያቸዋለሁ። ልጆች የእግዚአብሔር ስጦታ ናቸው። የእግዚአብሔርን ስጦታ ማጎሳቆል፣ የእግዚአብሔርን እንኳን አይደለም የአብራካችን ክፋይ የሆነውን የእግዚአብሔርን ስጦታ ልጅን ይቅርና በራሳችን ገላ ላይ በራሳችን በገዛ ገላችን ላይ በደል የምናደርስና የምናጎሳቆል ከሆነ እንኳን እንጠይቃለን በገዛ ቆዳችን። ምክንያቱም እኔና እናንተ የእግዚአብሔር ማደሪያዎች ነን። ያንን የእግዚአብሔር ማደሪያ የምናውቀው ስለም ልጆቹ። ስለዚህ በደንብ ነው የምንጠይቀው። በጣም ትልቅ ኃጢአት ነው። አመሰግናለሁ። በጣም ነው የምናመሰግነው ዲያቆን። እንግዲህ ይሄንን ከመከሩን አይቀር እስቲ ለልጆቻችን የሚሆን ትንሽ ጸሎትና በዛው ምርቃት ቢሰጡን እና ፕሮግራማችንን ያጠናቅቅልን ደስ ይላል። መልካም። እሺ፣ ግን ከዛ በፊት እናንታየ አንድ ነገር ልነግርሽ እፈልጋለሁ። ምናልባት እዚሁ ገስት ላይ ያሉ 14 እና 15 ሰዎች አሉ። ነገር ግን ምናልባት እነሱ አሁን እኛ ካለንበት የተሻለ አይነት ነገር ላይ ይኖራሉ ብዬ ስለማስብም ነው ይሄንን የምናገረው። ከፊት ለፊታችን ያው ባለፈውም አማክሬሻለሁ የጽጌ ጾም መጥቷልና እኛ ደግሞ በከተማ ውስጥ ያለን ሰዎች ምናልባት እግዚአብሔር በተወሰነ መልኩ ልባቸውን ያቀናልንን ሰዎች እየጠየቅን በጽጌ ሰዓት ላይ ከምሽቱ 2 ሰዓት እስከ ጠዋቱ 4 ሰዓት እና 5 ሰዓት ድረስ ካህናት አባቶች በማህሌትና በቅዳሴ በኪዳኑ ሌሊቱን ሙሉ ሲያገለግሉ ያድራሉና ይህንን አገልግለው ሲወጡ ቢያንስ በቤተ ክርስቲያን ውስጥ ሁላችንም ኢትዮጵያ ላይ ስናድግ ባህሉንና ስርዓቱን እናውቃለንና መጽሐፍ ቅዱስም የእግዚአብሔር ሰዎች ወደ ከተማችሁ በገቡ ጊዜ የምትበሉትንና የምትጠጡትን ባያቀርብላችሁ የእግራችሁን ትቢያ አራግፋችሁ ውጡ፣ በእነሱም ቤት ፍጹም መከራና ስቃይን አመጣለሁ ይላልና የእግዚአብሔርን ቤት አገልግለው የሚወጡ ካህናትን ደክመዋል ሌሊቱን ሙሉና እኛ ለደቂቃ እና ለ3 ሰዓት እና ለ2 ሰዓት ቆመን ማስቀደስ እንዴት እንደሚከብደን እናውቀዋለን። እና እኚህ ካህናት ደግሞ ሌሊቱን ሙሉ አገልግለው ሲወጡ ገጠር ቤተክርስቲያን ውስጥ ስላለ መብራት የለም፣ መብራት የሌለበት ነው። ደግሞ የከተማውን ትተን ወደ ገጠር ቤተክርስቲያን ወደ መሄድ አስበናል። ባለፈው በተወሰነ መልኩ ፎቶና ቪዲዮ ልኬልሻለሁ እና እቺ ቤተክርስቲያን ታቦቱ እንኳን የሚለብሰው መጎናጸፊያ የለም፣ በጋቢ ነው ተጠቅልሎ ታቦቱ እንኳን የተቀመጠው። ቤተክርስቲያኒቷን ውስጥ እየበላ ነው ያለ። ካህናቱ የሚለብሱት የሚቀድሱበት የክህነት ማዕረግ ልብስ የላቸው፣ በጋቢና በነጠላ ነው ገብተው የሚቀድሱት ማለት ነው። በፈጣሪ ስም የምለምነው ይታየ በአንቺ በኩል እንትን ተብሎ እግዚአብሔር ቢረዳሽ ቢፈቅድልሽ በአንቺ በኩል አንቺ ስለምታውቂያቸው በአንቺ በኩል ተሰብስቦ እችን ቤተክርስቲያን ብንደርስላቸው ጾመ ጽጌ ሳይጀመር ነገሮችን ቶሎ ሄደን ብናሳካላቸው። ለምን ሌሊቱን ሙሉ ነው ጣነ ሞገር ሲደገም የሚያድረው ሲጸለይ የሚያድረው ሙሉ ጧፍ እየበራ ነው፣ ሻማ እየበራ ነው የሚያድረው። ያ ሁሉ ነገር አለ እና ያ ሁሉ ፍጆታ ቀላል አይደለም እና ስለዚህ ይሄንን አስባችሁ የእግዚአብሔር ልጆች እነኚህን 2 ቤተክርስቲያኖች ብትረዱ ሁልጊዜም ታሳቢ ማድረግ ያለብሽ እነኚህን 2 ቤተክርስቲያኖች መስራት እንዳለብን ሀደራ በድንግል ማርያም ስም የምለምንሽ ሀደራ ልሻለሁ። ለምን ይህንን ሀደራ ስሰጥሽ ምናልባት ይህንን ድምፅ እግዚአብሔር ወደ አንቺ ያመጣው ለበጎ ነው። ለምን ዳዊት የእግዚአብሔርን ቤተ መቅደስ ለመስራት አስቦ ነበር፣ የተፈቀደለት ግን ሰለሞን። ምናልባት እግዚአብሔር አምላክ ከነዚህ ሰዎች ሁሉ መካከል በአንቺ አማካኝነት ተሰብስቦ የእግዚአብሔር ቤት እንዲሰራ ምክንያት አድርጎ ከመረጠሽ የትንሽ የትልቅ ስለሆነ አይደለም። በቃ ከተመረጥሽ ይህ የእግዚአብሔር ፍቃድ ነው። የእግዚአብሔር ቤት እንድትሰሪ ከተፈቀሽ የእግዚአብሔር ፈቃድ ነው። ከተመረጥሽ የእግዚአብሔር ፈቃድ ነውና ይህንን የመጣው ወደ አንቺ የመጣውን እድል ተጠቀምበት። እግዚአብሔር ለበጎ ይሆናል ወደ አንቺ ያመጣው። በአንቺ የተነሳ ምናልባት እዚህ ያሉ ቤተሰቦችሽ፣ የቲክቶክ ጓደኞችሽ፣ ቤተሰቦችሽ በአጠቃላይ በአንቺ ምክንያት የእግዚአብሔርን ቤት በሚረዱት እርዳታ ውስጥ ምናልባት የሚያገኙት መልስ አለ፣ የሚያገኙት በረከት አለ፣
የሚያገኙት በእግዚአብሔር መጎብኘት አለና እግዚአብሔር አንቺን ደግሞ ለነሱ መባረክ ምክንያት ሊያደርግሽ ሊሆን ይችላል እና አደራሽን በጣም ጠንክረሽ ይህንን ነገር ስሪልን። አደራሽን። የጽጌ ጾም ስለመጣ በዚህ ጽጌ ጾም ሁላችንም ብንተባበር ደግሞ ድር ቢያብር አንበሳ ያስር ነውና ተረቱ። ሁላችን አንድ ሆነን ብናጋጭ የዚችን የቤተ ክርስቲያን ችግር መፍታት በጣም ቀላል ነው። ለምን ቢባል 200 ብር የሚያወጡ የተወሰኑ ጥቃቅን ነገሮችን ለአንድ ሰው ሊከብድ ይችላል። ነገር ግን 10-20 ብንሆን ደግሞ ብናደርግ ደግሞ እጅግ በጣም ቀላል ነው እና እችን ቤተክርስቲያን ቢያንስ የታቦቱ መክበሪያ ልብስ የሚገዛላቸው፣ ካህናቱ ሲቀድሱ የሚለብሱት ልብስ የሚገዛላቸው፣ የማቁረቢያ ጽዋ የሚገዛላቸው። ምክንያቱም ምን ብዬ ለመናገር ራሱ በጣም ይከብዳል እና ይሄ ቤተክርስቲያን በዚሁ አጋጣሚ እንድትረዱ ስል በእግዚአብሔር ስም ጠይቃቸዋለሁ። የሚፈልግ ዲያቆንንም ፎሎ አድርጋችሁ በውስጥ በኩል አናግሩት። አይ አንቺንም አናግራለሁ ካላችሁ እኔንም አናግራችሁ ማድረግ ትችላላችሁ። የኔ ቤት ክፍት ነው። ዲያቆን መቼም ቢሆን ነፍሳችን መቼስ የሚጠብቁልን እነዚሁ ካህናቶች ናቸው እና ሲራቡ ሲጠሙ ለጸሎት እንደው ማድረጊያ ዕጣንም ጧፍም ሲያጡ የአምላካችን የጌታችን የኢየሱስ ክርስቶስ የመድኃኒታችን ስጋና ደሙ መፈተቻ የለውም ብሎ መስማት ራሱ በጣም ከባድ ነው፣ ለጆሮ በጣም ያማልና እስቲ እንደ እግዚአብሔር ፈቃድ የፈቀደልንን ሁሉ ሰው ሰበስብና ማድረግ ያለብኝን የምችለውን ነገር ለማድረግ እንትን ላለሁ ሞክራለሁ። ምንም ችግር የለም። እሺ አምላክ እሽታችሁን የያዕቆብ ሌሊት ያደርግላችሁ። ተባርካችሁ ወደሩ። ከእግዚአብሔር ጋር እየተናገራችሁ እግዚአብሔር ባርኳችሁ ይደር። እንደ ያዕቆብ ሁሉ ነገራችሁ ብዙ ይሁን፣ ይባረክላችሁ። ያዕቆብ በተኛ ጊዜ ከምድር እስከ ሰማይ ተዘርግቶ ያየበትን የጽድቅ የብርሃን መሰላል መላእክት ሲወጡበት ሲወርዱበት ያየውን ድንግል ማርያም ከነ ልጇ በዙፋን ላይ ቁጭ ብለው ያየበትን የጽድቅ መሰላል መልካም የሆነ ህልም ስታልሙ እንደው እግዚአብሔር ህልማችሁ የበረከት ህልም ያድርግላችሁ። አብርሃም ብቻውን ወጥቶ ብዙ ሆኖ እንደተባረከ በረከቱ ከሰማይ እንደጀመረለት በምድርም ደግሞ በረከቱን እንዲሁ እንዳበዛለን እግዚአብሔር አምላክ በሰው ሀገር ሆናችሁ የምትሰሩትን ሁሉ እግዚአብሔር አምላክ በረከታችሁን ይባርክላችሁ። የምትሰጡትን አይንፈጋችሁ፣ የምትሰጡትን አትጡ። እግዚአብሔር አምላክ እጃችሁን እርጥብ ቀጤማ ያድርገው። ሁል ጊዜም ቢሆን ለእግዚአብሔር እጃችሁ ይዘርጋ። ተዝቆ የማያልቅ በረከት ይስጣችሁ። እንባችሁ በእግዚአብሔር እጆች ይታበሱላችሁ። ጸሎታችሁ ሁል ጊዜ በእግዚአብሔር ፊት ይሰማላችሁ። እግዚአብሔር አምላክ ካቀረቀራችሁበት ደግፉ፣ ቀና አድርጎ ያንሳችሁ። የሐናን ጸሎት የሰማ የሙሴን ልመና የሰማ የአጋርን የለቅሶ ልመና የሰማ አምላክ እግዚአብሔር አምላክ ልመናችሁን ይስማላችሁ። ከወደቃችሁበት ይደግፋችሁ። ጠላት በገፋችሁ ጊዜ እግዚአብሔር አምላክ በእቅፎቹ ይደግፋችሁ የያዛችሁ። አባቴ አባቴ ብላችሁ ስትጠሩት አቤት ልጆቼ ብሎ እጁን ዘርግቶ ፊቱን አብርቶ ይቀበላችሁ። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ እግሮቻችሁን ከመሰነካከል ይጠብቃችሁ። እግዚአብሔር አምላክ ዓይኖቻችሁን የሐዘን እንባ ከማንባት ይጠብቅላችሁ። እግዚአብሔር አምላክ ልመናችሁን ሰምቶ የደስታን እንባ እንድታነቡ እንደ ሐና እግዚአብሔር የልመናዬን ቃል ሰምቷልና ብላ እንደዘመረች እግዚአብሔር ሰማኝ ብላችሁ ለማመስገንና የምስጋና ድምፅ ለማሰማት ያብቃችሁ። እግዚአብሔር አምላክ ልጆቻችሁን ያሳድግላችሁ። እንደ ሳሙኤል በቤተ መቅደሱ በሞገስ ያሳድግላችሁ። ከክፉ ነገር አእምሮቻቸውን ይጠብቅላችሁ። እግዚአብሔር አምላክ በቃሉ አጥር ይተርላችሁ። እግዚአብሔር አምላክ ልባቸውን ይጠብቅላችሁ። ፍጹም እግዚአብሔርን የሚያውቁ ፍጹም ለእግዚአብሔር የተሸነፉ ፍጹም ለእግዚአብሔር የተንበረከኩ በእግዚአብሔር ቃል ውስጥ የታጠሩ ልጆች አድርጎ እግዚአብሔር አምላክ ይስራላችሁ። የሰጣችሁ እሱ ነው። የሰጣችሁን ይጠብቅላችሁ። የሰጣችሁን ይባርክላችሁ። ልጆቻችሁን በእውቀት በሞገስ ያሳድግላችሁ። በክፉ ነገር ሁሉ ይጠብቃችሁ። እናንተም ፊታችሁ ሁል ጊዜ ከምታዩት ብርሃን በላይ ይብራላችሁ። እግዚአብሔር ይጠብቃችሁ። ድንግል ማርያም ከፊት ትቅደማችሁ። መላእክት ከኋላ ይከተላችሁ። ጻድቃን ሰማዕታት ከግራ ከቀኝ ይደግፏችሁ። እግዚአብሔር አምላክ አለሁ ይበላችሁ።
ማስጌጥ ባዶ በሆነ ጊዜ ሰርግ ቤቱ የሚበላው የሚጠጣው አቶ ባዶ በሆነ ጊዜ ድንግል ማርያም አይታ ልጄ ሆይ ወይን የላቸውም ብላ ወይን ማድጋቸውን እናስሞላቸው። ሁሉ ጊዜ የጎደላችሁ ነገር ሁሉ በበረከት ይሙላላችሁ። የሚጎድል ነገር አይታይባችሁ። ሁሉ በረከታችሁ ሙሉ ይሁን። ቤታችሁ ሙሉ ይሁን። የእግዚአብሔር ሰዎች እንግዳዎች መጥተው የሚያርፉበት፣ ካህናት መጥተው የሚጸልዩበት፣ ዲያቆናት መጥተው የሚዘምሩበት ቤት ያደርግላችሁ። ቅዱሳን መላእክት በቤታችሁ በመኝታችሁ ሁሉ ይመላለሱ። ስለተደረገ ነገር ተባረኩ። በልኩ እግዚአብሔር አምላክ ከሐዘን ይጠብቃችሁ፣ ከመውደቅ ይጠብቃችሁ። በበሽታ እንዳትያዙ እግዚአብሔር አምላክ በሙሉ ጤና ይጠብቃችሁ። ምሽት ይሆንላችሁ። እግዚአብሔር ይጠብቃችሁ። ስላዳመጣችሁ ሰዓታችሁን ጊዜያችሁን ስለሰጣችሁ እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ። ተባረኩ። ቃለ ሕይወት ያሰማን። እንግዲህ የአገልግሎት ዘመናትን እርስ ዲያቆን በደንብ አድርገው ያደረጉት በጤና ያቆይልን ለእኛ። እኔም የታዘዝኩትን እንግዲህ እየፈጸማለሁ እንድፈጽም እግዚአብሔር ይርዳኝ። ሁላችሁም ደግሞ እንግዲህ ዲያቆንን እንግዲህ ፎሎ አድርጉና ማድረግ የምትችሉት ነገር ከዲያቆን ጋር አውሩ። አይ አንችልም ማሻሻል አለችንም ደግሞ ከዲያቆን አውሩ። ዛሬ ስለነበረን ቆይታ በጣም አመሰግናለሁ። ሁላችንም እግዚአብሔር ለብቻችን የተናገረን ነገር አለ። እንግዲህ 30 60 መቶ ፍሬ የምናፈራበት ያድርግልን። ሰላም ዋሉ። ሰላም